ያነሳሳ መሰረታዊ ምክንያት ምንድን ነው? የውስጥ ግፊትህ ምንድን ነው? እንዴት ወደዚህ ንጽጽር ገባ? ሜዳውም ፈረሱም ያንተ ነው። አመሰግናለሁኝ። እንግዲህ አንተም እንዳልከው ብዙ ችግሮች አሉ። ምክንያቱም እነሱ ናቸው የጀመሩት ጨዋታውን፣ እነሱ ናቸው አስቀድመው የተጫወቱት ንጽጽሩን ዓለም እነሱ ጀምረውታል። ወደ እኛ ጋር ስንመጣ ግን ጉድለቶች ብዙ ነበሩ፣ ብዙ ጉድለቶች አሉ። ወደ እኔ ስንመጣ ግን የመሰረታዊ የመጀመሪያ እንዲጀምር ያደረገኝ ስልጤ ላይ የተከሰተ ክስተት ታስታውሱት እንደሆነ ኦርቶዶክሳውያንን ከፍም ባሻገር ከንጽጽሩም በላይ የማጥላት ስራ በሃይማኖቱ ታርጌት አድርጎ ጠንቋይ ናቸው፣ መተተኛ ናቸው የሚል ትረካ ነበረ። እሷ ነበረች ለእኔ ምክንያት የሆነች። ከእሷ ጋር በተያያዘ ነው እንዴት ነው እሱ ኦርቶዶክሳውያን ጠንቋይ ናቸው የሚለው ነገር ብዙም አልተዋጠልኝም። ማለት እኔንም የሚመለከት ስለሆነ ማለት ነው መልስ መስጠት ነበረብኝ። ጠንቋይ አይደለሁም መተተኛ አይደለሁም የሚለው እኔ ከታልና እዛ ስልጤ ላለው አካባቢ ብቻ ሳይሆን እኔ ላይ ነው የትኛውም አካባቢ ያለ በኢትዮጵያም ከኢትዮጵያ ውጭ ያለም እንዲህ ናቸው ተብሎ ሲፈረጅ አይደለንም ብሎ ምላሽ መስጠት የሁላችንም ግዴታ ይሆናል ማለት ነው። የሆነ ግለሰብ ብቻ አይደለም የተነካው፣ ዘሆል ተቋሙን ጭምር ነው። ኦርቶዶክሳውያን እንደዚህ ናቸው የሚል ንግግር ነበር የተነገረው እና አይደለንም የሚል ቪዲዮ ሰርች ነበረ። አሳፋዊ ምላሽ ግን ናችሁ የሚል ነው። እመን ናችሁ የሚል ነበረ። መነሻች ነበረች። ሜቢ እዚህ ላይ ፈርዘር መሄድ ያስፈልጋል። ምክንያቱም ስትጀምሩ እንዴት ነበር የጀመርከው? መነሻ ይሄ ከሆነ በኋላ በተደራጀ መልኩ ምላሽ ወደ መስጠቱ የተገባው በምን መልኩ ነው? እንግዲህ ይሄ እንደ ግለሰብ ነው የጀመራችሁት። እዚህም ጋር ትናገረው ነበር፣ መስማት እንችላለን። እስቲ አጫውትልን ቴክኒሻን። እኛ ቪዲዮ ምንድነው እሱ ዜናውን ከሰራሁት በኋላ የሆነ ንጽጽር ውስጥ አልነበርኩም፣ በጊዜው ምን ውስጥም አልነበርኩ። ሲያፈናቅሏቸውና መተተኛ ናችሁ ጠንቋይ ናችሁ ብለው ኦርቶዶክሳውያንን ከዛ አካባቢ የማጽዳት ስራ ሲሰራ ይሄ ጤናማ አይደለም፣ ትክክል አይደለም። አንድ ሰው ሊያጠፋ ይችላል። ዘሆል ኦርቶዶክሳውያንን እንዲህ ብሎ የማጽዳት ስራ ግን ትክክል አይደለም የሚል ቪዲዮ ቦልድሊ ስናገር ናችሁ የሚል አጻፋዊ ምላሽ ተሰጠኝ። ከዛ እሱ እያሉ ያሉት በቦታው ያሉ ሰዎች ብዬ ዜናዎቻቸውን ሳይ ደግሞ ብዙም ውሃ አይነት አይደለም። ለምሳሌ ይሄ ቪዲዮ ሚለውን እንስማው እስቲ እንስማው። ብጥብጥም አለመፈለገን የሚያሳይ ሰዎች ይህንን ነገር አሁን እኛ ይህንን ስብር የሚያከሽፈው ፍሬትና እጅ ታጥቦ ይሰጥ የለም ወይ? ይሄን ከሰጠን እኮ ይከሽፋል ስንል ይሄ ሲነሳ ነው ብጥብጥ እነሱና የተለየ አሁን እያየ ነው ያለ። የኛው ሽማግሌ ደግሞ እንደሰማችሁት የሚለው ምንድን ነው? አንተ ቀጥል። ሜቢ እንግዲህ የመጀመሪያ ቪዲዮዎቼ ናቸው ንጽጽር የጀመርኩበት ማለት ነው። ንጽጽር የጀመርኩባቸው 3 ቪዲዮዎች እነኚህ ከ3 እንደዚህ አንዱ ናቸው። ምንድን ነው እሱ? ፊታችሁን ታጠቡና እጣቢያችሁን አንጣ አድርጋችሁብናል። ስለዚህ ድግምት ልጆቻችን እንዲድኑ ካህናቶቻችሁና እናንተ ኦርቶዶክሳውያን ፊታችሁንና የሰውነት ፕራይቬት ፓርት የሚባሉትን አጥባችሁ አንጡ ስንላቸው ሰውየውም ሼኩም ሲሉ እንደሰማ አንሰጥም አሉን ኦርቶዶክሶች። እኛ ጠቅማ ለመፈለጋችን የሚታወቀው ፊታችሁንና ብልታችሁን አካባቢ ታጥባችሁ አንጡ ስንላቸው እምቢ አሉን። ለምንድን ነው ፊትና ብልት ታጥባችሁ አምጡ የሚለው? ልጆቻችን ሰነፍ ሆነዋል። ትምህርት እየወደቁ ነው። ስለዚህ የኦርቶዶክሳውያን ልጆች ጎበዝ የሆኑት መጠጥ እያስደረጉ ነው። በመጠጥ ነው ጎበዝ እየሆኑ ያሉት። የእኛ ልጆች ደግሞ ሰነፍ የሆኑት መጠጥ ተደርጎባቸው ነው። ልጆቻችን እንዲድኑ ኦርቶዶክሳውያን ፕራይቬት ፓርታችሁን እንደዚህ ሰውነት ክፍሎቻችሁን ታጥባችሁ ጣቢውን ስታመጡ በዛ ጣቢ የእኛ ልጆች ሲታጠቡ ከዛ ከመጠጡ ይድናሉ የሚል ነው። ይሄ ለእኔ ትንሽ ሾክ ያደርግ ነበር ማለት
መተት አድርገሃል ተብለህ አስበው አላደረግኩም በምትልበት ሰዓት ላይ አይ እጣቢህን ታጠብና እንደዚህ አይነት ቦታህን እጣቢህን አንጣ በአንተ እጣቢ ስታጠብ እድናለሁ ቢልህ እንዴት ነው እሺ ብለህ የምትሰጠው? አንደኛ ያላደረግከውን አድርገሃል ብለህ መከሰስ በራሱ ጤናማ አይደለም። በሁለተኛ ደረጃ ደግሞ የሰውነትን ክፍል ታጥበህ የምትሰጥበት መንገድ ጤናማ መስሎ አልታየኝም። እርግጥ እኛ መተት፣ ድግምት በተለያየ በእምነት እንደሚዳን እናምናለን። በጣቢ ግን ይዳናል የሚለው እምነት ስላልነበረኝ ማለት አስተምሮቱም እንደዛ አልመሰለኝም። ምንድን ነው እያሉኝ ያሉት? ነገ እኔን አንዱ መጥቶ የሚጠላኝ ሰውዬ ታምም ያለው መተት አድርገውብኝ ነው፣ መተት ያደረገብኝ ደግሞ እፎይ ነው፣ እንደዚህ አይነት ቦታውን ታጥቦ እጣቢውን ሲያመጣ በሱ ድናለው ቢልስ? ልክ እጣቢውን ስሰጠው የውሸት ታምሜ ነበር ዳንኩ ቢል ሰፈሩ ላይ ስሜን አጠፋ ማለት አይደለም። ይሄ ለማንኛው ሲያናኑረናል ወይ? ይሄ ትክክል አይደለም። ትክክል ነው እምቢ ማለታቸው መተት ማድረጋቸው የሚያሳይ ነው። ካህናቶቹ ተሰብስበው አገልጋዮቹም ተሰብስበው ጣቢያችንን አንሰጥም ታጥበን ያሉት መተተኛ ስለሆኑ እንዴ። እናንተስ ብትሆኑ እኔ አሁን ለምሳሌ በጊዜው ተቀዳሚ ያጂ ሙፍቲ ነበሩ። እሳቸው መተት አድርገውብኛል ጣቢያቸውን ያምጡ ብል ስድብ አይሆንም ወይ ለእናንተ? የእምነት አባቶቻችሁን ታጠቡና ጣቢያችሁን አምጡ። እሳቸው ናቸው መተት ያደረጉብኝ እድናለሁ ብል ይሰጡኛል ወይ? ስድብስ አይሆንም ወይ? ኢቨን መስጠቱ በራሱ ቢሰጡስ ደግሞ አድርግ ያለው የሚልን ኮንፈርሜሽን አይሰጥም ወይ? ሰውየው የውሸቱ ታምም ያለው ብሎ ከዛ በኋላ በሱ እጣቢ ዳንኩ ቢል የዛ ሰውዬ ክብር አይነካም ወይ በሰፈሩ? ይሄ ጤናማ አይደለም የሚል ነበር ሙግቴ። ግን በጊዜው የተሰጠኝ ምላሽ በጣቢ ይዳናል፣ ከድግምት ይዳናል፣ ከመተት ይዳናል የሚል ነበረ። እኔ ደግሞ አልተዋጠልኝ። ስላልተዋጠልኝ ያው እንደምታውቀው እኔም ልቀበለው አልቻልኩም ማለት ነው። ይሄን አስተምሮ ልቀበለው አልቻልኩም። ማንበብ አለብኝ አልኩኝ። የተለያዩ ቪዲዮዎች ቀጣይ ሜቢ ካሳየን ምክንያቱ ምንድን ነው እየሳይ ወደ ክርስትና እየመጡ ነው ልጆቻቸው ወደ ክርስትና እየመጡ ነው ሱፊ አካባቢ ላይ። ስለዚህ ወደ ክርስትና እየመጡ ያሉትም ደግሞ በመተት ነው የሚል መጣሁ ነው። ቪዲዮውን ያጫውቱለት ቀጣዩ ያ እንዴት ናችሁ? ከስልጤ ክርስቲያኖች የተፈናቀሉበት ትክክለኛው ምክንያት ምን እንደሆነ ታውቃላችሁ? የሙስሊም ልጆች እስልምና በቃን እያሉ በሰልፍ ወደ ክርስትና እየገቡ ስለሆነ ነው። ብዙ ጓደኞች መረጃ አዳምጡት። እነሱ ድግምት መነሻ ስላከፈሯቸው ማለት ነው ከወራቤ ተነስተው ወጥተው አርሴማ ቤተክርስቲያን የተገኙ። እንደገና ደግሞ የሚያናድደው ነገር እዛ ያሉ ቀሳውስቶች ደግሞ ከሚገርማችሁ ጸበራጅተውባቸው ሶስት ልጅ ታመመባት ያልኳችሁ ሴት ማለት ነው ልያ ትባላለች። የእሷ ልጅ እኔ ቤተክርስቲያን ሰፈር ነው ያለሁት። እናቷ ቤት መጣ ማርያም ቤተክርስቲያን ነው የገባችው። ማርያም ቤተክርስቲያን ከማርያም ቤተክርስቲያን አንስተው ነው እና ወይ ቪዲዮውን እንደሰማያችሁት ነው። እሺ ቀጥል አንተ። ያኛውን አንፈልገው ወደ አንተ ተማው። እንግዲህ ልጆቻችን ወደ ክርስትና እየሄዱ ነው የሚል ነው ሙግቱ። ልጆቻችን ወደ ክርስትና እየሄዱ ነው። ወደ ክርስትና እየሄዱ ስለሆነ ወደ ክርስትና የሄዱበት ምክንያት ምንድን ነው? እሱ ነው ያለው ድግምት ሰምተዋል? ሳህር ነው፣ በድግምት ነው። አስር ተሰርቶባቸው ነው። ስለዚህ ክርስቲያን እየሆኑ ያሉት ድግምት ተሰርቶ ነው። ትምህርት የሚወድቁት የቀድሞ ሽማግሌውን ካያችሁት ሼክ ነገሩ እጣቢ ስጡ ስህሩ እንዲድን ስንላቸው እምቢ አሉ። ልጆቻችን ታመሙ፣ ትምህርት እየወደቁ ነው አለ። ይሄኛው ደግሞ ሆነ አለ ክርስቲያን እየሆኑ ያሉት በድግምት ነው። ሁለቱም ውሃ የሚቋጥሩ ያሉ ማመክንያቸው ያነሱት ሙግታቸው ውሃ የሚቋጥሩ ያለ። ከትምህርት መወድቀው ሰነፍ ስትሆን ነው፣ ሳታነብ ስቀር ነው። እንግዲህ አሁን የትምህርት ካሪኩለሙም ትንሽ ከበድ ብሏል ይመስለኛል እና ብዙ ተማሪ እየወደቀ ነው። ስለዚህ ኦርቶዶክሳውያን መተት አድርገውባቸው ነው ያለው ሺህ ተማሪ የሚወድቅ እንደ ሀገር አቀፍ ብዙ ተማሪ ይወድቃል። አሁን 12ኛ ክፍል ላይ ኦኬ። ስለዚህ እንደዛ ነው ብለን እንትን ማለት እንችላለን። የትምህርት ሚኒስቴር እንደዛ አድርጎን ነው። ካላነበብክ ወድቀህ ትችላለህ። በደንብ ካጠና ደግሞ ታልፋለህ።